እብዱ ሽበሺ ከሩቅ ጫጫታ ገና ሲሰማ ይጽፍ እንደሆነ ሀሁ መክተቢያ እርሳሱን ወርውሮ ይበላ እንደሆነ እጁ በወጥ እንደተነከረ ሳህኑን ወደ እናቱ ፊት ገፍትሮ ይጠጣ እንደሆነ እያቃሰተ ጨርሶ ተኝቶ እንደሆነ ያወለቀውን ሱሪ በማንገቻ አንጠልጥሎ ቤቱ በራፍ ላይ ይቆምና እብዱ ሽበሺ ብሎ ከመንደሩ ልጆች ቀድሞ ይጮሃል። ሲጢጥ በሚል አስቀያሚ አይነት ድምፁ የመንደሩ ሕፃናት እብዱን ሲለቅፉ አንዳንዴ ቅኝት ያለው ዜማ እንጂ ጫጫታ አይመስልም። ለማመጣ ለሚመጣች ይላሉ ጓደኞቹ። ክብ የሕፃን ፊቱ የፀሐይ ጨረር እንደዋጠው አመልማሎ ደመና ፍንትው ትላለች። ለሚ ስትመጣ ፈጠን እያሉ እብዱን ይከተሉታል። ጮክ እያሉ ያዜማሉ። በለማ ፊት አውራሪ ድምፅ እየተመሩ ሽበሽ እብዱ። አንዳንዴ እናቱ በግድ ጎትታ ታስገባውና እጁን ካልታጠበ አጥባ ልብሱን ካልለበሰ አልብሳ በግድ አንገቱን ይዛ አጉርሳ ሃይ እሳት ያንሳህቴ ትለዋለች። የልቧን ቶሎ መሸበር ስለሚያውቅ ወንበር ላይ ተሰቅሎ እንደሆነ ትናንሽ እግሮቹን እያወዛወዘ እሪ ብሎ ያለቅሳል። ሂድ ያውልህ ሂድ አታድርቀኝ ጆሮህን በቆረጠው ያእብድ በበጠሰው ትለዋለች። አንዱ ዳሌዋን በረዣዥሙ ታካለች። ስትናደድ ልማዷ ነው። ስድቡን ገና ከቤቱ በረንዳ ላይ ይጀምራል። ብን ብሎ የክብሪት እንጨት በሚመስሉ ሁለት እግሮቹ እየሮጠ ይወጣና እብዱ ሽበሺ። እብዱ ብዙ ጊዜ ቆም ብሎ ወፍራምና ጥቁር አንገቱን ቀስ ብሎ አዝሮ በቁጣ ፊቱን ይሸበሽባል። አንዳንዴ ድንጋይ ጅር አድርጎ ይወረውራል። ፊቱ መለስ ሲል እጅብ ብለው ይከተሉታል የመንደሩ ሕፃናት። ሽበሺ ሲያዩት ያስፈራል። ችምችም ብለው የበቀሉት አጫጭር ጸጉሮቹ የተንጨባረሩ ናቸው። እንደ ነዳይ እንጀራ የተዥጎረጎረ ረጅም ካባ የመሰለ ድሪቶ ይጭናል። አገጩ ላይ የበቀለው ጺም የማጭድ አይነት ቅርጽ ሰርቷል። አይኖቹ ጥልቅና ዝምተኛ ናቸው። ጥርሶቹ ለብቻቸው ውብ ሆነው ሲስቅ ቀይ ድዱ ብልጭ ይላል። ከበግ መንጋጋ ጀምሮ ከተለያየ አይነት ብረታ ብረት የተሰሩ ቀለበቶች በአንገቱ ዙሪያ ሆዱ ድረስ እንደ ሐብል ያንጠለጥላል። ከበግ መንጋጋ ጀምሮ ከተለያየ አይነት ብረታ ብረት የተሰሩ ቀለበቶች በአንገቱ ዙሪያ ሆዱ ድረስ እንደ ሐብል ያንጠለጥላል። አንዳንድ ጊዜ ከመንደሩ የልብስ ማጠቢያ ቦታ በሰረቀው የሳፋ ማስደገፊያ የመኪና ጎማ ውስጥ አንገቱን አጥልቆ ፒፕ ፒፕ እያለ በመንገዱ ዳር በተደረደሩት መኖሪያ ቤቶች ፊት ለፊት እየሮጠ የነለማን ሰፈር ጉልት አቋርጦ አስፋልት መንገድ መኪኖች መሃል ይገባል። የመኖሪያ ቤቱ ከአንድ ዳቦ መጋገሪያ ቤት በስተጀርባ ነው። የሙስጠፋ ቂጣ መሸቀያ ቤት። የዳቦ ቤቱ ጀርባ ጸጥታ የሞላበት ነው። የሚተኛበት ግን ዳቦ በሚጋገርበት በኩል ስለሆነ ሞቅ ያለ ቦታ ሳይሆን አይቀርም። ከሚንጠፈጠፍ ዝናብ ለመጠለል ትልቁ ቤት ጣሪያ ስር የተበጣጠሰ ጠፍጣፋ ቆርቆሮ በሽቦ ቋጥሯል። የሚተኛበት አልጋ የድንጋይ ክምር ነው። ከዳቦ ቤቱ ግድግዳ ጋር በገመድ እንደ መደርደሪያ ካሰረው ጣውላ ላይ ሁለት አዳዲስ የመብል ሳህኖችና አንድ ሳፋ ተቀምጠዋል። ሶስት የሚሆኑ የአሮጌ መጽሐፍ ቅዳጆች መኝታው ግርጌ ተበትነዋል። ከየት እንዳመጣቸው አይታወቅም። ራቡን የሚያስታግሰው በልመና ነው። የሰፈሩ ዳቦ ጋጋሪ ሙስጠፋ ሙስጤ በቁልምጫ ሲጠራ ሙቀቱ ገና ያልጠፋ ትኩስ ዳቦ አንዳንዴ ለቁርስ ይሰጠዋል። በደንብ መለመን አይችልም፣ ይፈራል። ሰዎች ቤት በራፍ ላይ ይቆምና አንገቱን ወደ ጎን ሰበር አድርጎ ቀኝ እጁን ከብቱቱ አውጥቶ ሰፊ መዳፉን ይዘረጋል። የሚበላ ነው የሚፈልገው። ከተቀበለ በኋላ እግዚአብሔር ይስጥልኝ ጋሼ፣ እግዚአብሔር ይስጥልኝ እትዬ ይላል። ተኮላ ታስታውሳለህ አለው ለማ ጓደኛውን ተኮላን። ምኑን? ሽበሽ አንገት ላይ ያለውን የብር ቀለበት እንውሰድበት። ተኮላ ዝም አለ። እሺ። አሁንም ተኮላ ዝም። ለምን አንወስድበትም
የምንወስድበት? ተኮላ የፈራም የተደነቀም ይመስላል። በጃኬቱ እጀታ አፍንጫውን ጠረገ። ልምዱ ነው ተኮላ። ንፍጡ ሲመጣበት ወይ በጃኬትና በሹራብ እጀታው ይጠርጋል ወይ በየደቂቃው ይምጋል። ሲያወልቀው ነዋ አለ ለማ ጣቱን ተኮላ አይን ስር ቀስሮ። እንዴ ቢይዘንስ? መቼም አንተ በጣም ወዳታል፣ ግን እንዴት እናድርግ? አለ ተኮላ። ጎህ ሳይቀድ ካልጋው ተነሳ ለማ። ሲዘንብ ያደረው የክረምት ዝናብ ኮርኒስ በሌለው የቆርቆሮ ጣሪያ በኩል የሹክሹክታ ያህል ድምፅ እያሰማ ያካፋል። ምን መሆንህ ነው? አትተኛም እንዴ? በዚህ ሌሊት በዚህ ብርድ ፀሐይ እንኳን ሳትወጣ አለችው እናቱ ካልጋው ቀና ብላ። ራቁቱን ከመኝታ ቤት ዘሎ ወጣና ልብሱን ሳሎን አጥልቆ ተመለሰ። አጭር ቁምጣና ሸራ ጫማ አድርጎ እናቱ አልጋ ጎን ቆመና ከተኮላ ጋር እግር ኳስ ልምድ አለብኝ አለ ድምፁን ዝቅ አድርጎ የልመና አስመስሎ። አንተ ልጅ እግዚአብሔር ያንሳህ። አይ ያልታደልኩትን። ብዙም የእናቱን አቤቱታ ሳይሰማ በትናንሽ እግሮቹ እንደሚዳቋ እየዘለለ ወጣ። ተኮላ ፎጣ አንገቱ ላይ ጠቅልሎ ውጭ ይጠብቀዋል። እማዬ ተቆጣችኝ አለው ለማ እንደደረሰ ጥቁር ቁምጣ ሱሪ ኪስ ውስጥ እጁን ከቶ። ለምን በቁምጣ ወጣ? አለ ተኮላ። ለስፖርት የምወጣ እንድመስል። ብልጥ ነህ እባክህ አለው ለማ በኩራት ሳቅ ሳቅ አለ። አንተ ምን ብለህ ወጣ? አለው ተኮላ። እኔ አንተ ጋር እንደምመጣ ነው የነገርኳቸው። በሹራብ እጀታ አፍንጫውን ጠረገ። ምን ብለህ? በድንጋጤ ትንሽ አይኑን ፍጥጥ አደረገ ለማ። ልጫወት አልኳቸው። ምን ያስፈራል? ብቻ ልነሳ ስል ለማዬ እንደተኛች በጆሮዋ አንድ ነገር ለማምጣት ነው አልኳት። ለማ የባሰው እንደነገጠ። በቃ ነግራቸዋለሁ። እንዲህ ማለት መንገር ነው? መንገር አይመስለኝም አለ ተኮላ። ለማ ወደ ቤቱ ለመመለስ ከጅሎ የመጣበትን መንገድ ወደ ኋላ ዞር ብሎ ባይኑ ለካ። ሰዎች የሚያዘወትሯትን ቀጭን ጭቃ መንገድ እንድታድጥ አድርጎ ዝናብ ውሏታል። መኪና የሚመላለስበት ትልቁ መንገድ ላይ ውሃ ተኝቶበታል። በቀስታ የሚያካፋው ዝናብ በደንብ ያልነጋውን ጠዋት የበለጠ አስቀያሚ አድርጎታል። ምን ነው ፈራ እንዴ? አለ ተኮላ ፊቱን ጭፍግግ አድርጎ ወደ ሺበሺ መጠለያ አሻግሮ እያየ። ደርሰናል እኮ አለ ቀጠለና። ሁልጊዜ ሲቆጡ አልሰማህም? እኔ ለምሳሌ ማአት ጊዜ ነው አባቴ መታኝ። እብዱ ላይ አትጩሁ እያለ። ምን መሰለ ለእብዱ አዝነው ሳይሆን እኛን እንዳይመታል። ዝም ብሎ አንዳንዴ ሲነሳበት ያቺ አንድ ጊዜ አየናትን ቤት እቃዋን ሰባብሮ በትንትኗን አወጥቶ ዳቦ ቤቱ ጠባብ በረንዳ እንግዳ መቀበያ አግዳሚ ወንበር ላይ ተኝቶ ያድራል አለ ለማ። ማን ነገረህ? እማዬ ለዚህ እኮ ነው አትጠጋው የምትለኝ። ጭቃ ያዘለ ሸራ ጫማውን በርጥብ ሳር ጠረገና አታውቅም ነበር? እኔ ደግሞ ይሄ ዝም ብሎ ብዙ ያለ አይነት ሞኝ እብድ ነው ሲባል ነው የሰማሁት። ብቻ መጠንቀቅ ያስፈልጋል። አዎ ልክ ነህ። ወደ ዳቦ ቤቱ በራፍ እየተጠጉ መጡና ቆም አሉ። በአካባቢያቸው ከነሱ በስተቀር ማንም የለም። ከአድማስ ጭብጥ ለመላቀቅ ሽቅብ የምትሳበው ፀሐይ በጭጋግ ተከልላለች። ለስራ በጠዋት የሚሰማራ መንደሩ ያደረ ሾፌር ከሚነዳው በኮረኮንች መንገዱ ላይ ከሚንኳተት አሮጌ ቶዮታ በስተቀር አካባቢው ጸጥ ብሏል። ያን ቶዮታ የሚነዳውን ሰው ታውቀዋለህ? አለ ለማ ወደ ዳቦ ቤቱ በረንዳ እግሩን ብድግ እያደረገ። የዘቢደሩ ሽማ አይደል? አንዴ እንኳን ዝም በል አለ ለማ ወደ እብዱ መጠለያ እየተጠጉ ሲመጡ። ለማ በረንዳው ላይ እንዳለ አንገቱን አስግጎ እብዱ የተኛበትን ቦታ ተመለከተና ሰንሰል ስር ወዳጎበደደው ተኮላ ዞር ብሎ ተነስቷል አለው። እብዱ ሺበሺ
ልብሱን መልበስ ጀምሯል። የውስጥ ሰውነቱ ቀይ ነው። ደረቱና ክንዱ በጥቁር ጸጉር ተሸፍኗል። ሰፊ ሰማያዊ ጎድጓዳ ሳህን ፊቱ አስቀምጦ መብላት ጀመረ። ሳህን ውስጥ በጣቶቹ ይበረብርና ድንች ያወጣል። ደረቅ እንጀራ ይጎሰጉሳል። ሳህኑን መልሶ ዘጋና ሲነሳ እግሩ ስር የጣላትን የደረቀች ዳቦ በእግሩ ሲመታት ተኮላ የተደበቀበት ቅጠል ውስጥ ተንከባላ ገባች። ሺበሺ ዳቦዋን እስከ መጨረሻው በዓይኑ ተከተላት። አፈጠጠ። አሃ ማሞ! ማነህ ማሞ? ለማ ግድግዳው ጥግ ተቸንክሮ ቆመ። ነገርኩ! ማነህ? ተኮላ ተነስቶ መሮጥ ጀመረ። ሺበሺ ቡትቶ እየጠላለፈው ተከተለው። አሃ ሌባ! ማሞ ሌባ! አሃ ማሞ ሌባ! የተኮላ ፎጣ ካንገቱ እየተንሸራተተ ወደቀ። ሺበሺ ፎጣውን አንስቶ ተከተሉ። ወደ መንደሩ ቁልቁል ሲወርዱ ዳገት ከለላቸው። ለማ ቀስ ብሎ እየተንኳተተ ከግድግዳው ስር ወጣ። ወደ ሺበሺ መጠለያ ተመለከተ። እብዱና ተኮላ ተከታትለው ወደ ሮጡበት ተገላመጠ። ለዓይን ጠፍተዋል። ከንፈሩን ነቅሶ ወደ እብዱ አልጋ በልቡ እየተሳበ ሀብሎ ወደ ተቀመጠበት የመኝታ ትራስጌ ሄደና ቀስ ብሎ ብድግ አደረገው። በጣም ግዙፍ ነው። የብር ቀለበቷን እንደተመኛት ውስጡ አገኛት። ሆኖም ከሀብሉ ጋር ከባድ ነገር አጋጠመው። ተንጠለጠሉት ዕቃዎች በሙሉ በወፍራም ሽቦ በጥምር ታስረው ስለነበር መፍታቱን አቅሙ የሚችለው አልመሰለውም። እጥፍ ዘርጋ በማድረግ ይቆረጥ ይሆናል ብሎ በማሰብ እያጠፈ ለመዘርጋት ባዶ ቦታ ፈልጎ በእጁ የሚበቃ ያህል አስፍቶ ያዘ። እጥፍ ሲያደርግ ክሽ ክሽ ክሽ፣ ዘርጋ ሲያደርግ ክርክሽ ክርክሽ ክሽ ክርክሽ። ሽቦው ለመቆረጥ ሲቃረብ ነጭ ሆነ። እጁን ይሞቀው ጀመር። ቢያቃጥለውም ቢደክመውም እሱ ግን እየተቻኮለ ክርክሽ ክሽ ክሽ ማድረጉን ቀጠለ። ብዙም ሳይቆይ ትከሻውን ዘንግ ነገር ወጋ አደረገው። በድንጋጤ ቀስ ብሎ ዞረ። ምራቁን መዋጥ አቅቶት ከጉሮሮ በግድ ወረደ። ዓይኑ ፈጠጠ። ሀብሉም ከእጁ ወደቀ። እኔ አይደለሁም አለ ተኮላ እየጮኸ። እብዱ ሺበሺን ቀና ብሎ እያየው እሱ ነው ያመጣኝ። ወደ ለማ በጣቱ ጠቆመ። ሺበሺ ተኮላን አፍጥጦ አየው። እምባ በጉንጮቹ ይወርዳል። ልቅሶው እንዳይሰማ ሺበሺ የተኮላን አፋፍኖ ያመጣበትን ፎጣ ተኮላ አንገት ላይ ጠመጠመና የለማን እጁን ያዘው። ሺበሺ ዓይኑን ጎልጉሎ ሲስበው ጢም የተኛበት ፊቱን እያየ ለማ ዝም ብሎ ተሳበለት። ቅንድቦቹና የራስ ጸጉሮቹ ውስጥ አቧራ ታጭቆባቸዋል። ሺበሺ አቤት ሲያስፈራራ! ከንፈሮቹ ትንንሽ ሆነው በትንባሆው ጠቁረዋል። ከረጃጅም ጥፍሮቹ ስር እድፍና የእንጀራ ፍርፋሪ ጠቁረው ተጋግረዋል። ደረቱ ላይም የተጋገረው እድፍ ለብቻው ሕይወት ያለው ይመስላል። አትናገርም? ምን ታይኛለህ? አለ። ከሺበሺ አፍ ውስጥ የተወረወረው ምራቅ ለማ ፊት ላይ ተፈናጠቀ። ለምንም አይደለም። ውሸታ! ጓደኛ ይነግረኛል። በሸሚዙ ኮሌታ አንገቱን አንቆ ያዘው። ለማ የሚገለው መሰለው። ስማ፣ ምን ድንጋይ ያደርግሃል? ለማ ለመናገር ፈለገ፣ አልቻለም። ከንፈሮቹን በጥርሶቹ ነክሶ ቀረ። ሂድ አንተ፣ ጥፋተኛ ያስታውቃል ብሎ ተኮላን ተንገዳግዶ እስኪወድቅ ድረስ ገፈተረው። ተኮላ በሆዱ ወድቆ ወዲያው ተነሳና ዓይኖቹን ወደ ኋላ እያቁለጨለጨ በቀጫጭን እግሮቹ ብን ብሎ ሮጠ። ለማ የበለጠ ፈራ። በዙሪያው ያለውን ግድግዳና ቆርቆሮ ይመለከት ጀመር። ሺበሺ እንዳያጋጨው በመፍራት ከእጁ ሾልኮ የሚያመልጥበትን ቀዳዳ የሚፈልግም ይመስላል። ሺበሺ እጅ ውስጥ እንደሆነ ተንቀጠቀጠ። ቆይ ታውጣታለህ ሌባ
አለው ሽበሺ። በለማ ጉንጮች ላይ እምባ ኮለል እያለ ሲወርድ ፊቱን ትኩር ብሎ ተመለከተው። ሽበሺ እሳት ይወረውርባቸው የነበሩት አይኖቹ ወዲያው ለሰለሱ። ምንም ሳይናገር የሸሚዙን ኮሌታ አስተካክሎ ባደፈ ባናው ጉንጩን ጠረገለት። አሳዘነው። እስከ ዛሬ ተሰምቶት የማያውቅ ርኅራኄ በልቡ አደረበት። ምን ለማድረግ ነው የመጣኸው? አነጋገሩ የማግባባት ቃና አለበት። የለማ አይኖች በፍጥነት መርገብገብ ጀመሩ። እብዱ ዘዴ የለወጠ መስሎት ይበልጥ ፈራ። ጉንጩ ላይ በእንባው ሌላ መስመር ደገመ። ምራቁ እንደ ሙጫ ላንቃውን አጣበቀ። መናገር አቅቶት ዝም አለ። ይህችን ቀለበት ለመውሰድ ነው አይደለም? አለው ፈገግ እያለ። የለማ አይን የበለጠ ፈጠጠ። የነገረኝ ጓደኛ ነው ቀጠለ ሽበሺ። ለማ ሳያስበው በመጣ ልበ ሙሉነት የተጣመመ ኮሌታውን ማስተካከል ጀመረ። ሽበሺ ለማን ፊት ለፊቱ አስቀምጦ በቀኝ እጁ ተስቦ ትራስጌው የተጋደመውን ሀብሉን አመጣና በፊቱ መፍታት ጀመረ። እብዱ ሽበሺ ነው የምትሉኝ አይደለም? አለው ሽቦውን ለመፍታት እየታገለ። ፀሐይ በአካባቢው ፍንትው ብላ ወጥታለች። ወፎችም በፀሐዩ ሙቀት እየታጠቡ በአየር ውስጥ መንሸርሸር ጀምረዋል። የሽበሺ አልጋ የጠዋት ፀሐይና ብርሃን ሙሉ ለሙሉ ያገኘዋል። በመሆኑም በለዘብታ የሚነፍሰው ቀዝቃዛ ነፋስ ለለማ አልተሰማውም። እየፈራ አዎ አለው። የተበጣጠሰ ልብስ ስለለበስኩ፣ የተቀዳደደ ባርኔጣ ስላደረጉ፣ ቅራቅንቦ ባንገቴ ስላጠለቁ፣ ፊቴ በፀሐይና በብርድ ስለተቋቆረ፣ ጸጉሬ ስለተንጨባረረ ለዚህ ነው እብድ ነው የምትሉኝ አይደለም? የሀብሉን ዕቃ በሙሉ ፊቱ ዘረገፈው። እኔ እንጃ እብዱ ሽበሺ ሲሉ ሰማሁ። እኔም እላለሁ የሰፈሩ ሰው እንደዚያ ይላል። እብድ ነው ሽሹት ይሉናል አለው ለማ። ሽበሺ ወፍራም የብረት ቀለበት ከሽቦ መሃል መዞ አውጥቶ አውራ ጣቱ ውስጥ ሰካ። ለማ በቆሻሻ ባና የተጠረገው ፊቱ ስለቆጠቆጠው በሹራቡ እጀታ እየጠረገ ሳቅ ያፈነውን አፉን ሸፈነ። ማን እንደጀመረው ታውቃለህ? ምኑን? እኔን እብድ ማለቱን። እኔ ታውቃለሁ። ሽበሺ የብር ቀለበቷን ከሽቦው በቀስታ መዘዛት። አገሬ ደብረ ብርሃን አካባቢ ነው። የመጀመሪያ ሚስቴ ባገባኋት በ2 ዓመት ሞተች። ልጅ አልወለደችልኝ። ለሁለተኛ ጊዜ የአባቴን አንድ ጋሻ መሬት ብሎ ቆም አለና ታውቃለህ ጋሻ መሬት? አላውቅም አለው ለማ የሽበሺን ሀብል በአይኑ እየቀላወጠ። ጋሻ መሬት ማለት ይሄን የእናንተን ሰፈር የሚያክል ሲል የአንተ ሰፈር አይደለም እንዴ ብሎ ለማ አቋረጠው። ከዚያ ብሎ ትንሽ ቆም አለ ሽበሺ። ሐሳብ በግድ ይዞት የሄደ መሰለ። ከዚያ ሰርግ ላይ እሷን እያገባሁ ሰርግ ታውቃለህ ብሎ ለማን ገጹ ድረስ አጎንብሶ ጠየቀው። ቀይ ድዱን ገልፍጦ አሳየው። ግንባሩና አፍንጫው ላይ ትንንሽ የላብ እንክብሎች ጭፍ ብለው ወጥተዋል። እና እዚያ ሰርግ ላይ መርዝ ታውቃለህ? መጥፎ ነገር ማለት ነው የሚገል አለው ለማ። አላወቅኸውም? መርዝ አጠጡ። ሙሽራውኜ ተቀምጬ ምድር ሰማይ ዞረብኝ። አው አባ ዊው ዊው አንድ ጋሻዬን ሊበሉ። ሙሽራ ታውቃለህ? ዞሮብህ ያውቃል? አንተ ልጅ ነህ። ሙሽራ አውቃለሁ። በኋላ መለስ ወሰድ መለስ ያደረገኝ ጀመር። ከተወለድኩባት መንደር የጠፋው። ለማ ምላሽ መስጠት አቅቶት ግራ እንደገባው ግራና ቀኝ ተቁለጨለጨ። ከሳኩበት መንደር የፈገግታዬ ታቦት እዚህ ጭንቅላቴ ውስጥ ፈነዳ። ያሳበዱኝ ሰዎች አበዳሉኝ። ትንሽ አረፍ ብሎ የለማን ጸጉር እያሻሸ እና ልጄ ተከሳሾቹ ራሳቸው አበደ ብለው ከሰሱኝ።
ለማ የፈጠጡ አይኖቹን አቁለጨለጨ። አተኩሮ ሽበሺ እጅ ውስጥ የሚያሻሻትን የብር ቀለበት መመልከት ጀመረ። ለዚህሽ ነው የመጣኸው አይደለም? አዎ አለው ለማ ቀለበቷን ማየት እየፈራ። ልጆች ደስ ትሉኛላችሁ፣ አሮጌዎቻችሁ ያስጠሉኛል። እናንተም እንደነሱ እንድትከፉ ያስጠኗችኋል። ትንሽ ተነፈሰ። ያስተማሩ እየመሰሉ እያስመሰሉ ያጠፏችኋል። ይህች ቀለበት የቆርቆሮ ናት፣ ግን ሲያዩት የብር ትመስላለች። ግን በደንብ የተሰራች ስለሆነች ታምራለች። ለማ ደነገጠ። ሊከለክለኝ ይሆን ሲል አሰበ። ትወዳታለህ አይደለም? አለው እየሳቀ ቀለበቷን በእጁ እያሻሸ። አዎን አለው ቀለበቷንና እብዱ ሽበሺን ተራ በተራ እያየ። እስኪ ሕፃናት እንኳን አዲስ አይን አውጡ። ቀለበቷን በእጁ አስጨበጠው፣ ግንባሩን ሳም አደረገው። ለማ አንዴ ሽበሺን ፊት አንዴ ቀለበቱን ተራ በተራ ተመለከተ። አታመሰግነኝም እንዴ? አለ ሽበሺ በትንሹ ፈገግ ብሎ። እግዚአብሔር ይስጥልኝ አለ ለማ ድምፁን ዝቅ አድርጎ። እኔ ከየቤታችሁ ቁራሽ ስለምን ሳመሰግን እንዴት ነው? አለው። ለማ ማሰላሰል ጀመረ። ቀና ብሎ ፊቱን ተመለከተው። በቀስታ ለማ አንገቱን ሰበር ሲያደርግ ፊቱ በፈገግታ ፈካ አለ። በል እንጂ አለው ሁለቱንም ትከሻዎቹን በእጁ ይዞ። ለማ ቀና ብሎ ድምፁን ዝግ አደረገና እግዚአብሔር ይስጥልኝ ጋሼ፣ እግዚአብሔር ይስጥልኝ ጋሼ ሽበሺ አለ። ሁለቱም ፈገግ። ጎናቸው ያለው የዳቦ ቤት በር ተከፍቶ ሙስጤ ቂጣውን መሸጥ ጀመረ። የሰዎች ጉዞ በጎዳናው ደመቀ። ፀሐይዋ በነጩ ጨረሯ ስለት የዳመናውን ጥላ ከአድማስ አድማስ ሰነጠቀችው። ለማ እየዘለለ ወደ ቤቱ ገባ።